ሰላም ውድ መምህራን እንደምን አላችሁ? ዛሬ ደግሞ ያው የኢስኩል ሲስተም በአፕሊኬሽን አምጥተውልናልና በሞባይላችን ቀለል ባለ መንገድ መስራት እንችላለን ማለት ነው። አፕሊኬሽኑ እዚህ ስክሪን ላይ እንደምታዩት እቺን ትመስላለች። ይሄንን አፕሊኬሽን ደግሞ የምታገኙት እዚህ ቪዲዮ ዲስክሪፕሽን ላይ ቴሌግራም ቻናል አስቀምጬላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። በኋላ ምንድነው የምናደርገው? አፕሊኬሽኑን ቀጥታ እንከፍታለን። ከዛ የሚመጣልን ኢንተርፌስ ይሄንን ይመስላል ማለት ነው። ከዛ ከታች ሰሌክት ዩር ስኩል የምትላለች እሱን አንዴ ክሊክ እናደርጋለን። ከዛ እንድንመርጥ ይጋብዘናል ማለት ነው። አሁን ከዚህ ውስጥ የትምህርት ቤታችንን ስም መምረጥ እንችላለን። የምናውቀው ስለሆነ የትምህርት ቤታችን ስም እሱን ሰርች እናደርጋለን ማለት ነው። ለምሳሌ እኔ የማሳያችሁ በቦሌ ገርጂ ስለሆነ ቦሌ ገርጂ ብዬ ሰርች አደርጋለሁ፣ ወይ ደግሞ ቦሌ ጂኢ ብዬ ስጽፍ ይመጣል ማለት ነው። ከዛ ቦሌ ገርጂ ፕራይመሪ ኤንድ ሚድል ስኩል አለ፣ ቦሌ ገርጂ ፕሪ ፕራይመሪ ስኩል አለ። ከዛ እኔ የቦሌ ገርጂ ፕራይመሪ ኤንድ ሚድል ላሳያችኋለሁ ማለት ነው። ከዛ ይህንን የስ እንለዋለን። ሴትአፕ ካደረገ በኋላ ወደዚህ ፔጅ ይመጣል ማለት ነው። ይሄኛው የአድሚን ነው፣ ይሄኛው ደግሞ እያንዳንዱ መምህር የሚገባበት ነው። ከዛ እዚህ ጋር ሎጊን እንላለን ማለት ነው። ሎጊን ስንል ልክ በዌብሳይት ስንጠቀም የነበረው አይነት ኢንተርፌስ እዚህ ጋር ይመጣልናል። እዚህ ጋር ኢሜይላችንን እናስገባለን። ከዛ ኔክስት እንላለን። ቀጥሎ ፓስወርድ እናስገባ ቦታ ይመጣልናል። እዛ ላይ ፓስወርድ እናስገባለን ማለት ነው። ልክ እንደዚህ ሎድ ካደረገ በኋላ ወደዚህ ፔጅ ያመጣናል ማለት ነው። እዚህ ዳሽቦርዳችን ላይ ያው ስለ የትምህርት ቤታችን አጠቃላይ የተማሪዎች መረጃ እዚህ ጋር ይመጣል። ከዛ እዚህ ጋር ሜኑ አለ፣ እንደገና ደግሞ ማይሰልፍ የሚል አለ። እዚህ ጋር ያው የእናንተ ፕሮፋይል ማለት ነው፣ ወይ የእያንዳንዱ መምህር ፕሮፋይል እዚህ ጋር እናገኛለን። እንደ ሜኑ ነው እኛ የምንፈልገው ሜኑ ላይ ነው። ከዛ ሜኑ ስር ብዙ የተደረደረ ነገር ሊኖር ይችላል። ከዛ ውስጥ ማርክ የሚል እንመርጣለን። ከዛ ማርክ ላይ ማርክ አለ፣ ኮንቲኒስ አሰስመንት አለ፣ ሴሚስተር ሪዛልት አለ፣ ሮስተር አለ። እኛ የምንፈልገው ኮንቲኒስ አሰስመንት ስለሆነ ኮንቲኒስ አሰስመንት የሚለውን ክሊክ እናደርጋለን። ኮንቲኒስ አሰስመንት ላይ የምንገባባቸው ሴክሽኖች በሙሉ ወርታች ይዘረዘሩልናል ማለት ነው። ከዛ እኛ የምንገባበትን ሴክሽን እንመርጣለን፣ ወይ ደግሞ ውጤት ማስገባት የሚፈልገውን ሴክሽን እንመርጣለን። ለምሳሌ እኔ መጀመሪያ ላይ ያለውን እንመርጠው 7ኛ ክፍል አይ ነው፣ እሱን እንመርጣለሁ። 3 ነጥብ አለች እዚች ጋር፣ እሷን ክሊክ እናደርጋለን። ከዛ ቪው እና አድ ማርክ የሚል ይመጣል። አድ ማርክ ክሊክ እናደርጋለን። ልክ እንደዚህ የእያንዳንዱ ተማሪ ይመጣል ማለት ነው። ከዛ አንድ ላይ አብዱል ዋህድ አለ እኛ ጋር፣ 2 ላይ አለ እንደዚህ ተማሪ፣ 3 አለ፣ 4 አለ። የሁሉም ተማሪዎች እንደዚህ ይደረደራል ማለት ነው። ከዛ ምንድነው የማደርገው? እዚህ ጋር ለምሳሌ የኛ 60 40 ስለሆነ እዚህ ጋር 60 አስገባለሁ። ከ60 ያገኘውን አደርግለታለሁ ማለት ነው። ከዛ ኔክስት እንላለን፣ ኢንተር ምልክት ማለት ነው። ወይ ደግሞ እቺ አቅጣጫ አይነት ካለች ስልካችሁ ላይ እሱን መጠቀም ትችላላችሁ ማለት ነው። እዛን ለምሳሌ 55 አድርጌ ኔክስት ስል እዚህኛው ፔጅ ላይ ያመጣልኝ፣ ቀጥሎ ያለው ላይ ያመጣልኝ። ከዛ እዛ ጋርም ደግሞ የፈለኩትን ቁጥር እሞላለሁ ማለት ነው። ከዛ ምን አደርጋለሁ? አሁንም ኔክስት እላለሁ ማለት ነው። ከዛ ወደሚቀጥለው ተማሪ ይሄድልኛል ማለት ነው ቀጥታ። እንደዚህ ያደረኩ የሁሉንም ከሞላው በኋላ መጨረሻ ላይ ወርታች አውርጄ አድ ማርክ የምትላለች እሱን አንዴ ክሊክ አደርጋለሁ። ሴቭ አድርጎ ይወጣልኛል ማለት ነው። በቀላሉ በሞባይል አፕሊኬሽን እንደዚህ ያደረግን ውጤታቸውን መሙላት እንችላለን ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡ፣ ለማገዝ እንሞክራለን።